ክብራትና ክብራን ተከታታዮች እንግዲህ ዛሬም በስብሐት ገብረ እግዚአብሔር የተረካ ጥበብ በሚለው መጽሐፍ መጥቻለሁ ተመልሼ። እንግዲህ ይሄ መጽሐፍ ከዚህ በፊት በለቀኳቸው ትረካዎች ላይ እንደነገርኳችሁ ከ1966 ዓመተ ምህረት ጀምሮ እስከ 2003 ድረስ በጋዜጣዎች ላይ ሲያሳትማቸው የነበሩትን ታሪኮች ተሰብስበው የወጡበት መጽሐፍ ነው። ወደ ዛሬው ታሪክ ገባለሁ። ገጽ 95 ጓደኝነት በየአይነቱ ይላል። ጓደኝነት ስንል የዛሬው ወንድና ሴት ፍቅረኛሞች ጓደኛዬ እንደሚባባሉት አይነት ሳይሆን በድሮ ትርጉም የግብረ ስጋ ምናምን ሐሳብ እንኳ የሌለበት መዋደድና በኑሮ ጎዳና ላይ እርስ በእርስ መተጋገዝ ማለታችን ነው። እነሆ የተዋቡ ጓደኝነት ናሙናዎች። 1. አሚዲየስ ሞዛርት ከ1756 እስከ 1791 የሙዚቃ ንጉሥ ሆኖ እንደሱ ያለ ሙዚቀኛ ተፈጥሮም አያውቅም፣ ወደፊትም አይፈጠርም የሚባልለት ወቅት አብሮ አደግ የሆኑ የሴት ቤቱ ድረስ መጡ። አብሮ አደግ የሆኑ ሴትዮ ቤቱ ድረስ መጡ። አንድ ወጣት አስከትለው ነበር የመጡት። ይሄ ልጅ ሙዚቀኛ ነው፣ አንዱን ስራውን እንድታይለት አምጥቶልሃል። ለሁለት የሚጫወቱት የፒያኖ ኮምፖዚሽን ነው። ሞዛርት ተቀብሎ አነበበውና እናትየዋን እንዲህ አላቸው። እንዲህ ነው መውለድ፣ እንዲህ ነው መውለድ ይሉሻል። በይ አሁን ተዝናንተሽ ተቀመጪ፣ እኔና ሜስትሪዮ ቤትሆቨን ይህን ድንቅ ስራ እንጫወትልሻለን። እዚያው በዚያው እኩያዬ ሙዚቀኛ ነው ሲል መሰከረለት። እንግዲህ ይህን ይመስላል የሞዛርትና የቤትሆቨን ጓደኝነታቸው። እንግዲህ የሚጀምረው እዚህ ጋር ነው ማለት ነው። የዛሬው አጠር ያለች ነች። ሰላም ሁኑልኝ።